ሰዎች ትሬዲንግ ቁማር ነው ይላሉ። እውነቱን ለመናገር ደግሞ ለብዙ ትሬደሮች ቁማር ነው። ልክ ገንዘባቸውን እየመደቡ ቤቲንግ እንደመጫወት ነው። አዎ በትክክል የሰማችሁት ነገር ቁማር ከእውነተኛ ትሬዲንግን እንዴት መለየት እንዳለብን ስንማር ሁሉም ነገር ይቀየራል። በዚህ ቪዲዮ ቁማርን ከትሬዲንግ እንዴት መለየት እንዳለብን በሚገባ አሳያችኋለሁ። እንዲሁም በየቀኑ ወደ ኪሳራ መሄዳችሁን አቁማችሁ እንዴት ትክክለኛና በሂሳብ የተሰላ ምርጫ ሊኖራችሁ እንደሚችልም አካትትላችኋለሁ። ይህን ትሬዲንግን እንደ እውነተኛ ቢዝነስ እንድትይዙት ይረዳችኋል። አሁን በቀጥታ ወደ ጉዳዩ እንግባ። ነገር ግን አጭር ማሳሰቢያ ልስጣችሁ። ይሄ ምንም አይነት የፋይናንሻል ምክር አይደለም። ይህ ቪዲዮ የቀረበውም ለትምህርታዊ ዓላማ ብቻ ነው። ትሬዲንግ እጅግ ከፍተኛ ሪስክ ያለውና ብዙ ገንዘብ ሊያሳጣ የሚችል የቢዝነስ ሞዴል ነው። አሁን ይህንን ቪዲዮ በቀላል ጽንሰ ሀሳብ እንጀምር። እስኪ አስቡት፣ ቤቲንግ ቤት ሄዳችሁ እንዲህ ማለት ትችላላችሁ። እሺ አሁን እመድባለሁ፣ ከዛ ግን የምመድበው 100 ጊዜ ነው። ከዛ ከምመድበው 100 ጨዋታ ውስጥ 76 በመቶን አሸንፋለሁ። ከዛ በኋላ በአማካይ ትርፌ 3000 ብር ቢሆን አማካኝ ኪሳራይ ደግሞ 100 ብር ነው። ይህንን ማለት አትችሉም፣ ምክንያቱም ውጤቱን መቆጣጠር ስለማንችለው። በትሬዲንግ ግን ይህንን መቆጣጠር ትችላላችሁ። ያ ደግሞ የእናንተ ኤጅ ወይም ደግሞ የማሸነፍ ብልጫችሁ ሊወሰን ይችላል። እስኪ አንድ ነገር ጠይቃችሁ፣ አንድ ሳንቲም አንሱና ወደ ላይ ወርውሩት። ይሄ ነው የእናንተ ስራ። ከዛ አንድ ጊዜ ወደ ላይ በወረወራችሁት ቁጥር ዘውድና ጎፈር ይመጣል። ይህ ማለት 50-50 እድል አላችሁ ማለት ነው። ስለዚህ ዘውድ በመጣ ቁጥር 200 ትርፍ ብሰጣችሁና ጎፈር በመጣ ቁጥር ደግሞ 100 ብር ብትሰጡኝ በዚህ ውርርድ አይናችሁን ሳታሹ ትስማማላችሁ አይደል? ማንኛውም ሰው ይስማማል። ለምን? ሳንቲሙ ጎፈሬ የመሆን እድሉ 50% ስለሆነ የምታገኙት ክፍያ ደግሞ 2 ለ1 ብልጫ ስላለው ነው። 100 ብር ትመድባላችሁ፣ 200 ብር ታገኛላችሁ። ትሬዲንግም ልክ እንደዚህ ነው። ከሁለት አንድ ወይም ደግሞ ከአንድ ሁለት የምንለው ነገር ሪስክ ቱ ሪዋርድ ሬሾ ይባላል። ይህም ደግሞ የኪሳራና የትርፍ ጥምርታችሁ ነው ማለት ነው። ስለዚህ ብትሸነፉ ወይም ደግሞ ጎፈር ቢመጣ የምታጡት 100 ብር ብቻ ነው። ነገር ግን ዘውድ ቢሆን 200 ብር ታተርፋላችሁ። እድሉ 50-50 ሆኖ ሳለ ትክክል በሆናችሁ ቁጥር ግን እጥፍ ታገኛላችሁ። በትሬዲንግ ውስጥ ልታደርጉት የሚገባው ዋነኛው ነገር ይህ ነው። ግን አንድ ተጨማሪ ጥያቄ ልጠይቃችሁ። አንዳንድ ሰዎች 50% የማሸነፍ እድልና 1 to 2 ሪስክ ቱ ሪዋርድ አለኝ የሚለውን ጽንሰ ሀሳብ ይይዛሉ። ነገር ግን ሳንቲሙን 10 ጊዜ ብታገላብጡትና እድለኛ ባትሆኑ፣ ለምሳሌ ከ10ሩ 8ቱ ጎፈር ቢመጣና ብትሸነፉስ? ነገሩን ሰፋ አድርጋችሁ ማየትና ትኩረታችሁን በረጅም ጊዜ ውጤት ላይ ማሰብ አለባችሁ። ምክንያቱም ከ10ሩ 8ቱ ጎፈር መጣ ማለት 800 ብር አታችኋል ማለት ነው። ለዚህ ነው እኔ ትኩረቴን በዚህ ሳምንት ወይም ደግሞ በዚህ ወር ላይ ብቻ የማላደርገው። በየሩብ ዓመቱና በየዓመቱ ነው ውጤቱን የሚመዘግበው። ነገሩን ግን ልክ እንደ 100 ጊዜ ሳንቲሞችን ስታገላብጡ አድርጋችሁ ማሰብ አለባችሁ። ምክንያቱም አንድ ጊዜ ተወዝ ባደረጋችሁ ቁጥር ነገሩን ስለማይወስነው ማለት ነው። ይህ ማለት አንድ ያሸነፋችሁ ትሬድ ሁሉንም ትሬዳችሁን አይወስንላችሁም። ስለዚህ ትሬዲንግን ከቁማር ለመለየት ብቸኛው መንገድ በስሌት የሚመራ ሪስክ መውሰድ ነው። ይህ ማለት ሪስካችሁን ማኔጅ ማድረግ አለባችሁ። ምክንያቱም በድጋሚ እንደምላችሁ ቤቲንግ ቤት ሄዳችሁ መድቤ ይህንን ያህል ጊዜ ያሸንፋለሁ ማለት አትችሉም። በትሬዲንግ ግን ትችላላችሁ። ለምሳሌ ራሴን ምሳሌ ልስጥ። 76% ዊን ሬት ቢኖረኝና በአማካይ ትርፌ ደግሞ 47% ቢሆን በአጠቃላይ አማካኝ ኪሳራይ ደግሞ 17% ነበር እንበል። ምሳሌ ነው። ይህ ማለት 76% ዊን ሬት ኖረኝ 1 to 3 ሪስክ ቱ ሪዋርድ ሬሾ ነበረኝ ማለት ነው። ምን ማለት እንደሆነ ታውቃላችሁ? ለምሳሌ 100 ጊዜ ቤቲንግ ተጫውታችሁ 76ቱን እንደማሸነፍ ማለት ነው። በተሸነፋችሁ ቁጥር ደግሞ 100 ብር ብታጡ ባሸነፋችሁ ቁጥር ከ280 እስከ 300 ብር እንደማግኘት። ይህ በጣም ግልጽ የሆነ አትራፊ መንገድ ነው አይደል? አዎ። ነገር ግን ይህንን ቤቲንግ ውስጥ ማድረግ አትችሉ፣ ወይም ደግሞ የኳስ ውርርድ ውስጥ ማለት ነው። በትሬዲንግ ግን ሚስጥሩ ካልኩሌትድ የሆነ ጋምብሊንግ መሆኑ ነው። ነገሩ የፈለገ ጋምብሊንግ ወይም ደግሞ ቁማር ቢሆን እንኳን ካልኩሌት የተደረገ ጋምብሊንግ ነው ማለት ነው። አሁን ነገሩ ስኬት ላይ የተመሰረተ ቁማር ነው። ነገር ግን የራሳችሁ የሆነ ኤጅ ወይም ደግሞ የማሸነፊያ ጥሩ የሆነ ዊን ሬት ካላችሁ ጥሩ ገንዘብ መስራት ትችላላችሁ። ዋናውን ነጥብ ኪሳራችሁ ምን ያህል አሳንሳችሁ መያዝ ትችላላችሁ፣ ትርፋችሁንስ ምን ያህል ማሳደግ ትችላላችሁ የሚለው ነው። አንዴ እነዚህን ቁጥሮች በደንብ ማሳደግ ከቻላችሁ፣ ሂደቱንና ሲስተሙን ብቻ ከተከተላችሁ ያኔ ስኬታማ የመሆን እድላችሁ በጣም ከፍተኛ ይሆናል። ነገር ግን የሚሆነው ምንድን ነው? አብዛኞቹ ትሬደሮች ሲስተሙ አላቸው፣ ሪስክ ቱ ሪዋርዱ አላቸው፣ ግን አይከተሉትም። ሁሉንም ነገር ለማበላሸት አንድ ቀን ብቻ ነው የሚያስፈልገው። አንድ ቀን ኪሳራችሁ እንዲሰፋ ከፈቀዳችሁ ወይም ደግሞ ከልክ በላይ ትሬድ ካደረጋችሁ ወይም ኦቨር ትሬድ ሁሉንም ነገር ታበላሹታላችሁ። ትሬዲንግ ከባድ የሆነውና ሰዎች እንደ ቁማር የሚያዩትም ለዚህ ነው። ምክንያቱም ያ የእልህና የብስጭት ስሜት ሲመጣ አካውንቱን ወደ ቀደመው ባላንሱ ለመመለስ የማይሆኑ ስራዎችን እንሰራለን። ያ ነው ትሬደሮችን የሚገላቸው። ትሬዲንግን እስኪ እንደ ቢዝነስ ይዩት። በማንኛውም ቢዝነስ ውስጥ ገቢና ወጪ አለ። በትሬዲንግ ውስጥም ሁኔታው ልክ እንደዛው ነው፣ ተመሳሳይ ነው። ገቢያችሁ ትርፋችሁ ሲሆን ወጫችሁ ደግሞ ኪሳራችሁ ነው። ይሄ ደግሞ ሁሉም ቢዝነስ ላይ የሚታይ ነገር ነው። ስለዚህ ኪሳራችሁን ከትርፋችሁ ካሳነሳችሁ በእርግጠኝነት ታሳኩታላችሁ። ግን በየቀኑ ታሸንፋላችሁ ማለት አይደለም። ይሄ ደግሞ ምንም ችግር የለውም። ምክንያቱም በድጋሚ እንደምነግራችሁ ነገሩን በረጅም ጊዜ እይታ ማየት አለባችሁ። በዚህ ሲስተም በሪስክ ቱ ሪዋርድ እና በሂደታችሁ ከቀጠላችሁ በረጅም ጊዜ ውስጥ አሸናፊ እንደምትሆኑ እርግጠኛ መሆን ትችላላችሁ።
ስለዚህ ይህንን ቪዲዮ የምትመለከቱ በሙሉ ስሙኝ። ትክክለኛ ሪስክ ቱ ሪዋርድ ሳይኖራችሁ ትሬድ የምታደርጉ ከሆነ ቁማር እየተጫወታችሁ ነው፣ መክሰራችሁ አይቀርም። በዚህ ቪዲዮ እንደተጠቀማችሁ ተስፋ አድርጋለሁ። አይኖ ቪዲዮ አጭር ነው፣ ነገር ግን ላካፍላችሁ የፈለግኩት ጉዳይ ስለነበር ነው። ሰዎች ትሬዲንግን ቁማር ነው ካሏችሁ ይህንን ቪዲዮ አሳያቸው። ምክንያቱም አዎ ቁማር ነው፣ ነገር ግን ትክክለኛ ሪስክ ቱ ሪዋርድ ካላችሁና በትክክለኛው መርሃችሁ የምትመሩ ከሆነ ማሳካት ትችላላችሁ።